ሰላም እንዴት ናችሁ? እንኳን ደህና መጣችሁ ወደኛ በረት። ምናልባት የኛን በረት በጣም ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በጋራ አብረን ያደረሰነዋል። ይሄ በረት ስንጀምር ከአንድ በግ ከአንድ ፍየል ነው የጀመርነው። ዛሬ ምን ላይ እንደደረስን አብረን የምናይ ይሆናል። ኑ ተከተሉ። በነገራችን ላይ ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁት። ዩቲዩብ ሁሌ ያሳብቃል። 68% ተመልካቾች ሰብስክራይብ ሳያደርጉ ከውጭ የሚያዩ ናቸው ብሎኛልና በተቻላችሁ መጠን ይህን ቪዲዮ የምታዩ ሰዎች ጠቅላላ ሰብስክራይብ በማድረግ አብሮነታችሁ የምታሳዩን በጣም መልካም ነው። ወደ በረታችን ገብተናል። እዚህ በረት ውስጥ በግ፣ ፍየል፣ ዶሮ፣ አህያ፣ ፈረስ፣ ሁሉም ላም እዚህ ውስጥ ነው የሚኖሩት በጋራ ማለት ነው። በእርግጥ ይሄኛው ክፍል ለላሟና ለጥጃዋ ብቻ ነው፣ ለከብቶቹ ነው። ያኛው ክፍል ደግሞ ለፈረስና ለአህያ አድርገናል። ቀጣይ ደግሞ ለበግና ለፍየሎቹ አሉ። ሁሉም እንስሳት እንደምታቸው አሁን የሉ። መናፈሻ ቦታ ከዚህ በፊት ስንሰራላቸው ትዝ ይላችኋል ብዬ አስባለሁ። እዛ መናፈሻ ቦታቸው ውስጥ ነው ያሉት። በእርግጥ ሁሌም እዚህ በረት ውስጥ ስንገባ ቼክ የማደርገው ነገር እንቁላል፣ ዶሮች በየቦታው እንቁላል መጣላቸውን ስለማይተው እንቁላል ቀድመን ቼክ እናደርጋለን። ምክንያቱም ውሾቹ ከመቅደማቸው በፊት ማለት ነው። አሁን ውሻ ወደዛ የምታሸትበት አንደኛ ምክንያት በእርግጠኝነት እዛ ጋር እንቁላል ይኖራል። ቼክ እናት ውሻ ማለት ልቀርብኝ ይፈልጋ ነበር ዋሮ እሷ ከመቅደማ በፊት እኔ እንቁላሉን ማንሳት ይኖርብኛል እንደጠረጠር እንቁላል አለ። የኔ ዶሮች በየቦታው ነው እንቁላላቸውን የሚያንጠባጥቡት። ስለዚህ እነዚህን እንቁላሎች በጊዜ መሰብሰብ የኛ ኃላፊነት ነው። ካልብዛ እንከፍላለን። ሌላ እንቁላል መጣያ ያላቸው እዛ ቼክ እናደርጋለን። ሌሎች በጣም ብዙ እንቁላል መጣያ ቦታዎች አሏቸው። በየቦታው ነው እንቁላል የሚጥሉት። አስቀድመን አንዛ ጋር ውሻው ሄዶ ቼክ የሚያደርገው እዛ አካባቢ እንቁላል ይጥላሉ እና ቀርበን እሱ ከመድረሱ በፊት እኛ ቼክ ማድረግ ይኖርብናል። ሁሌም እንቁላሎች የሚጠቀሙ ውሾቼ ናቸው እና ውሻውን ተመልከቱ። እዛ አካባቢ አሁን እየቆፋፈረ ነው። ምናልባት እንቁላል የመኖር ዕድል ይኖረዋል። ስለዚህ ቀድመን ቼክ ማድረግ ይኖርብናል ማለት ነው። በዚህች በኩል ሁሌ እንቁላል እየገቡ ይጥላሉ። እሱ አንድ እንቁላል ነው ለመውሰድ እየጣረ የነበረው። ለምን ነገር እንቁላል የለም ለምንዶ ስለሆነ ነው እሱና ውሾቹ በጣም አስቸጋሪ ናቸው። ከነሱ ጋር ውድድር ሁሌም ያስፈልጋል። ከተቀደማችሁ እንቁላል አታገኙ፣ ከቀደማችሁ እንቁላል ታገኛላችሁ ማለት ነው። እንደዚህ ነው የምንኖረው። ሌላኛው እንቁላል ቼክ የምናደርግበት ቦታ እዚች ላይ ነው። እዚች መጣያ የተሰራላቸው ቦታ ነው። እንቁላል ይኖር አይኖር እርግጠኛ አይደለም፣ ግን እንቁላል ልጥል የገባሽ ዶሮ አለች። ያው አይሆፕ ተስፋ አደርጋለሁ እንቁላል ይኖራል ብዬ በኋላ ማለት። ስለዚህ ቀድሜ ይሄንን እንቁላል ማንሳት ይኖርብኛል ማለት ነው ከሁሉ። ወደ ሌላኛው የበረታችን ክፍል እንጓዝ። ሌላኛው መናፈሻውና የበጎችና እንትን መኖሪያ ነው። እዚህ ክፍል ውስጥ የተፈቀደላቸው በጎች፣ ፍየሎች ምናምን ናቸው። ውሾች እንዲገቡ አንፈልግም እዚህ ቻጥር ውስጥ፣ ምክንያቱም ግልገሎች ምናምን ስላሉ ያው እዚህ ክፍል ውስጥ ውሾቹ እንዲገቡ አንፈቅድላቸውም። እዚህ እንዳይገቡ የምትከለክልበት ዋነኛ ምክንያት ግልገሎች አሉና ግልገሎቹን ይተናክሏሉ ብዬ ስለማስብ ስለሚፈሩ ግልገሎቹ እንዲገቡ አልፈቅድም ማለት ነው። ይሄ መናፈሻ ቦታቸው ነው። እንስሳቶቹን ጠቅላላ መመልከት ትችላላችሁ። ሁሉም በዚህ ሰዓት ተዝናንተው ፀሐይ የሚሞቁበት ምናምን ነው እና በኋላ ለግጦሽ ከመውጣታቸው በፊት እዚሁ ነው ጊዜያቸውን የሚያሳልፉት የሚዝናኑት ማለት ነው። ይሄኛው ክፍል አሁን በቅርቡ ሰርተን የጨረስነው ነው። ለበጎችና ለፍየሎች ማደሪያ አድርገን የሰራነው እና እንደምታዩት ትንሽ ጠበብ ትላለች፣ ግን በጎችና ፍየሎችን አዝናንታ ትይዛለች ማለት ነው። ሌላኛው ነገር የተፈጥሮ ማዳበሪያ የምናዘጋጀው ከእንስሳቶቻችን ነው ማለት ነው። ያያቸዋቸው የሶስቱም ክፍሎች የበረት ፍሳሾች የሚያልፉበት በዚህ በኩል ነው። እዚህ ጋር የምታዩት ትቦ ናት። በዚህ በኩል አርጎ ይመጣና እዚህ ጋር የቆፈርነው አንድ ጉድጓድ አለ ማለት ነው። እዚህ ጉድጓድ ውስጥ ሁሉም ፍሳሹን በቱም ቆራኑም ያበከብቶቹን ሁሉም የሚጠራቀመው እዚህ ውስጥ ነው። ውዳቂም ሳር ጨምር ማለት ነው። እዚህ ውስጥ እንዲበሰብስ እናደርገዋለን። ከበሰበሰ በኋላ ናቹራል የሆነ ማዳበሪያ እንጠቀምበታለን ማለት ነው። እዚህ ግቢ ውስጥ ያሉትን ሁሉንም ነገር ተፈጥሯዊ በሆኑ መልኩ እንዲጓዝ እንፈልጋለን። ስለዚህ ምንም አይነት አርቲፊሻል ነገር አንጠቀምም። ሁሉም ተፈጥሯዊ እንዲሆን ስለምንፈልግ ያው ማዳበሪያውን እናዘጋጀው በዚህ መልኩ ነው ማለት ነው። ሰሞኑን የበረታችን ድምቀት የሆኑት እነዚህ ግልገሎች ናቸው። እንደምታዩት በጣም ብዙ ግልገሎች እዚህ ጋር አሉን። አሁን ሰሞኑን የተወለዱልን 5 ግልገሎች አሉ። እነዚህ 5 ግልገሎች ያው የህይወታችን መዝናኛ ሆነዋል። ለምሳሌ እቺን ግልገል ብታዩት በጣም ተንኮለኛና የምትሮጣት በቀላሉ አትያዝም። ግን በጣም በቃ እንዴት ነው መሮጧ መጫወቷ ምናምን በጣም የሚያዝናና ነው። አንዴ ይዤ ላሳያችሁ ይዣታለሁ። እንደምታዩት በጣም ታስቸግራለች፣ ግን ቢሆንም የበረታችን ድምቀት ነው። በጎች በነገራችን ላይ በጣም በፍጥነት ነው የሚያድጉት። አሁን እቺ ከተወለደች 2 ሳምንት ምናምን ቢሆናት ነው በጣም በፍጥነት አድርጋለች። ሌሎቹ ባለፈው የገዛናቸው ግልገሎች ናቸው። እነዚህ ግልገሎች አሉ። ሌሎች ተጨማሪ ደግሞ እዛ ጋር ያሉ ባለፈው የተወለዱ ትላልቆቹ ግልገሎች አሉ። አሁን ይሄኛው ግልገል ከጀርባው እጄ ካልያዝኩት አሁን መታቀፍ ለምዷል እና በነገራችን ላይ ግልገሎችን ማቀፍ በጣም የሚያዝናናና ህይወት የሚያስደስት አንድ ነገር አለ። አቅፋችሁ ብትሞክሩት ደስ ይለኛል። በጣም ብዙ ዶክመንተሪዎች አይቼ ነበር። ከግልገሎች ጋር በመዋል ቴራፒዎች ይሰጣሉና ምን ማለት እንደሆነ አይገባኝም ነበር። በቅርቡ ነው ግልገሎች ከኖሩኝ በኋላ ከግልገሎች ጋር መዋልና መላፋት ምን አይነት
ውስጣዊ ሰላም እንደሚሰጥ ያወቅኩት። ለማንኛውም ግልገል የሌላችሁ ሰዎች እዚህ እየመጣችሁ ማቀፍ ትችላላችሁ ማለት ነው። እዚህ በረት ውስጥ ሁሉም እንስሳ የየራሱ ካራክተር አለው። አንዳንዱ በጥባጭ ነው፣ አንዳንዱ ጨዋ ነው። ሁሉም የየራሱ ፍቅርና የየራሱ ጨዋታ ይኖራል። ተመልከቱት፣ ይሄን ፍየል ነው። ይሄ ፍየል በጣም አስቸጋሪ ነው። ዝም ብሎ መዋጋት ነው የሁሉ ጊዜ ስራው። እንስሳዎቹን መዋጋት ሁሉንም ሰው በእርግጥ እውነቱን ለመናገር እንደ ቀንዱ ጥልቀት ሰው ላይ ያለመተናኮሉ ደስ ይለኛል። በጣም አስቸጋሪና በጥባጭ ነው። ሌላኛው የቤቱ ድምቀት ምናልባት የምታስታውሳት ከሆነ ያኔ ሕፃን እያለች የምታውቋት እቺ ጥጃ ማለት ነው። አሁን አድጋ አሁን ገዝፋ ትልቅ ሆናለች። እውነቱን ለመናገር ከጥጃነትም አልፋለች። ያኔ በእንደዚህ ነበር ምለካቱ። እዚህ አካባቢ ነበረች ሊገስ ምጣ። አሁን እዚህ ጋር ደርሳለች። ነገ ከነገ ወዲያ እዚህ አካባቢ ትደርስና ያው ላም ትሆናለች ብለን እናስባለን። እቺ ጥጃ እውነቱን ለመናገር በእጄን ያደገችው ማለት ይቻላል። በጣም ነው የምትወዳት። በጣም መላፋት የምትወድ እንዳክላት የምትወድ እንዳጥፋት የምትወድ በጣም በቃ ሰላም የሆነች ጥጃ ናት። እውነቱን ለመናገር እንስሳት ማልመድ እግዚአብሔር የሰጠኝ አንዱ ጸጋ ይመስለኛል። እና በጣም ብዙ እንስሳቶች ከኔ ጋር ሲውሉ ያው መላፋት ምናምን ስለምወድ እነሱ መላፋት ምናምን ለምዷል። ለማንኛውም አሁን ላይ በጣም አድጋ በጣም ትልቅ ሆናለች። እናትየዋ ግን በጣም አስቸጋሪ ናት። እንደምታዩት በጣም ነው የምትልሰው ማለት ነው። እና ምላሷ ይቆርጣቸዋል ማለት ይቻላል። ግን አሁን እሷም ቅናት ነው እንዳቅፋት እንዳክላት ምናምን ፈልጋ እንጂ ሌላ ነገር ፈልጋ አይደለም እንደዚህ የምትለው ማለት ነው። እና ዘርቱን ነው ስሟ። ምናልባት ማታውቋት ከሆነ ዘርቱን ብለን ነው ስም ያወጣንላት ያኔ። ዘርቱን አሁን ቀናተኛ ናት። በገዛ ልጇ ነው የምትቀናው ማለት ነው። እና በየጊዜው ከከይ ምናምን እስኪኛውን ብዙ ሬ ብነካካ እሷ መልሳ መታ ካልተላፋይ ምናምን ትላለች። መልሳ ወይ መላስ ምናምን ትጀምራለች በገዛ ልጇ ላይ እየቀናሽ ማለት ነው። ለማንኛውም እግዚአብሔር ፈቅዶ ከዚህ በኋላ የሆነ አንድ ተጨማሪ ከብት ይኖራል ብለን እናስባለን። እሷ ተጨማሪ ከብት ከመጣች በኋላ እርስ በርስ እየተቀናኑ መከሬን የሚያወልኝ ይመስለኛል። ዘርቱን እኛ ጋር የመጣችው እሷን ወልዳ ነው። አሁን ላይ ግን እግዚአብሔር ፈቅዶ ያረገዘች ይመስለኛል። ከ9 ወር በኋላ ምናምን አንድ ልጅ ትሰጠናለች ብዬ ተስፋ አደርጋለሁ። ለማንኛውም በጣም መልካም ባህሪ ያላት ምንም ማትዋጋ በጣም ጨዋ አምወዳት ከብቴ ናት ማለት ነው። እና ዘርቱን የመጀመሪያችን ከብታችን ናት። ለማንኛውም የላማ ሁኔታ ይሄን ይመስላል ማለት ነው። ያው እንግዲህ በጣም ብዙዎቹ በጎች ታውቋቸዋላችሁ ብዬ አስባለሁ። ህጻናቱ ነው የመጡ በጎች ናቸው አብዛኞቹ ከዚህኛዋ እናትየዋ ውጪ ማለት ነው። ሁሉም እዚህ የተወለዱ ናቸው። ምናልባት ለየት ያለ አንድ ታሪክ ያለው በግ ይሄኛው በግ ነው። ይሄ በግ እኛ ጋር ሲመጣ ከእናቱ ጋር በጣም ግልገል ሆኖ ነበር የመጣውና አንድ ቀን ሌሊት ድንገት አደጋ ደርሶብን ነበር። የገዛ ውሾቼ በረት ሰብረው ገብተው ነጥፎብኝ ነበርና ያኔ እነሱን ለማስጠል በረት በከፈኩ ሰዓት ከሌሊቱ 9 ሰዓት ሁሉም ተበትነውብኝ ይሄኛው አስፋልት ላይ ውሾች ተሰብስበው እየበሉት ነው የተገኘ ነበርና ምናልባት ላቱን የምታዩት ከሆነ ሙሉ ለሙሉ ላቱን በልተውት ነበር ያኔ ማለት ነው። እየቆየ ሲመጣ ነው ትንሽ ላት ያበቀለ የመጣው። ይሞታል ተብሎ በጣም ብዙ ሰው ረዳው ሲለኝ የነበረ በግ ነበረ። መቆም የማይችል መራመድ የማይችል ማለት ነው። እና በእጄ ያበላው ያጠጣው ወር ከምናምን 2 ወር ነው ያስታመምኩት ማለት ነው እንዲያገግም። አሁን አድጎ በጣም ጸዴ በግ ሆኗል ማለት ነው። ግን ችግሩ በጣም ተዋጊ ነው። እንደምታዩት ምስኪን እንዳይመስላችሁ በጣም መዋጋት የሚወድ መላፋት የሚወድ በግ ሆኗል። ግን ለማንኛውም እዚህ ቤት ውስጥ ከማይሸጡ ከማይለወጡ ከምላቸው እንስሳቶች ውስጥ አንዱ እሱ ነው ማለት ነው። ምክንያቱም በጣም ብዙ ነው የለፋውበት እሱን ለማዳን የለፋው ልፋት በጣም ብዙ እንስሳቶችን ማሳደግ ያስችል ነበር ለሱ የወጣበት ኢነርጂ ማለት ነው። እዚህ ከምታያቸው እንስሳቶች ውስጥ 2 እንስሳቶች ሁሌም ይታሰራሉ። 2 ፍየሎች ማለት በጣም አስቸጋሪና ተንኮለኛ ፍየሎች ናቸው። ይሄ ህፃን እዚሁ የተወለደ ነው። ምናልባት የምታውቁት ከሆነ ባለፈው እናቱ ሞታለች። እሱና ይሄኛው ፂማም ፍየል ታስረዋል ማለት ነው። እነዚህ 2 ፍየሎች ማለት ነው እውነቱን ለመናገር እዚህ ካሉ እንስሳቶች ሁሉ በጣም አስቸጋሪና ከባዶቹ ናቸው። የትኛውም ማጠር አያስቆማቸውም። ሁሌም ዘለው ይወጣሉ። ሁሌም አትክልት ይበላሉ። ሁሌም ጥፋት ማጥፋት ይወዳሉ ማለት ነው። እና በጣም ተዋጊ ውጊያ የሚወዱ አመፀኞች ምናምን ናቸው። ስለዚህ የግድ አስረን ማስቀመጥ ይገባናል እስኪወጡ ድረስ ማለት ነው። እንደምታዩት ሁሌ ተዋጊ ነው። ሁሌ ይሄኛው በጣም ምስኪን ነው። እውነቱን ለመናገር ስጠሩት እየሮጠ ነው የሚመጣው። እንደ ልጅ ነው አቅፌ ያሳደግኩትና ለዛ ሰው በጣም ለምዷል። እንትን የለበትም ችግር የለበትም። ግን መዝለል መሽሎክ ምናምን ትንሽ ሰውነቱን እየተጠቀመ እየሾለከ ምናምን ይሄዳል ማለት ነው። ያው እንግዲህ ሁሌም እንስሳቶቹን ስነካ መድፉ በጣም ይቀናል። ስለዚህ በየቀዳዳው እየዞረ ብቅ ማለቱ አይቀርም ማለት ነው እየተከተለ። ቅድም እዛ ጋር ታችኋል ብዬ ተስፋ አደርጋለሁ። አሁን በዚህኛው በኩል ደግሞ መጥቶ ያው ያን ማለት ነው ወሬ። ያው እዚህ በረት ውስጥ ከሚኖሩና ከሚያድሩ እንስሳቶች ውስጥ የሌሉት አሁን ያላየኋቸው ፈረሱንና አህያዋን ነው። አህያዋ ሁሉ ጊዜ ጠዋት ላይ እንለቃታለን። አህያዋ አንጻራዊ ነፃነት ያላት እንስሳ ናት።
እነዚህ ግን ያው በቀላሉ መልቀቅ ስለማንችል ነው ማንለቃቸው ማለት ነው። አካባቢውን ስታውደለድል ስትግጥ ራሷን ችላ ስትንቀሳቀስ ውላ ነው ማታ መልሰን የምናስገባት። ፈረሱ ሁልጊዜ አዳሩን እዛ ውስጥ ያርግ እንጂ ሁሌም የሚውለው እዛ ጥላ ስር ነው ዛፍ ላይ ማለት ነው ለብቻ። ምክንያቱም በጣም ትልቅ እንስሳ ነው። በዛሬ ደግሞ የመጣው ከደጋ አካባቢ ስለሆነ ጥላ ይፈልጋል። እዚህ ሙቀት ስላለ የሙቀት እንዲቋቋም ዛፍ ስር ጥላ ላይ ነው የምናደርገው ማለት ነው። ለብቻው ነው እንክብካቤ የምናደርግለት። አህያዋ ግን ራሷን ችላ ነው ብዙ ጊዜ የምትውለው። ያው ማታ 11 ሰዓት ላይ በጊዜ ከመጣች ራሷ ትመጣለች። ካለበለዚያ ግን ሰዓቱን ጠብቀን እኛ ሄደን እናመጣታለን ማለት ነው። ያው ከሌሎች አህዮች ጋር ስለምትውል ማለት ነው። ጥጃችን ፀጉሯን የምትቀይርበት ጊዜ ይደርሳል። ስለዚህ ፀጉሯን ማንሳት ጀምራለች እንደምታዩት ማለት ነው። በየጊዜው እንደዚህ እያደረግን ፀጉሯን እንድታነሳ እናደርጋለን። በነገራችን ላይ ጥጆች ያሏችሁ ሰዎች በኋላ ከወለዱ በኋላ ምናምን ጡታቸውን ብትነኩ ስለሚበሳቸው አሁን ነው ማስለመድ ያለባችሁ፣ በጣም መንካት ማለት ነው። እና በኋላ ለማለብ ሰሩኝ እራገጣለሁ ምናምን የሚለው ባህሪ ለማስቀረት ከፈለጋችሁ ማድረግ ያለባችሁ በልጅነታቸው በጣም ብዙ ቦታ ላይ ማከክ ምናምን ከእናንተ ጋር በጣም ብዙ ጊዜ እንዲያሳልፉና የሰው ንክኪ ክፉ ነገር እንዳልሆነ እንዲያውቁ ማድረግ ይገባቸዋል። ያን ማድረግ ከቻላችሁ ያው ከብቶቻችሁ በሰላማዊ መልኩ መታለብ ይችላሉ ማለት ነው። እኔ ላም ሳልባት እግሯን አላስራትም ምናምን። ምናልባት ካሜራማናችን ዛሬ አርፍዶ ስለመጣ ነው እንጂ ስትታለብ አሳያችሁ ነበረ። ያለ እግር እስር ቀጥታ ማለብ ይቻላል ላም ማለት ነው። እና በጣም ብዙ ሰው እግር ወድሮ አስሮ ምናምን ነው የሚያልበው። እውነቱን ለመናገር የኔ ከብት ግን ሰሩኝ ምንም አትልም። እችኛውን በእርግጠኝነት በኋላ ከወለደች በኋላ ደርሳ ለማለብ ብንፈልግ ሰሩኝ ምናምን ትላለች ብዬ አላስብም። ወደፊት በቀላሉ እናልባታለን ብዬ አስባለሁ። ከብቶቻችሁን እንስሶቻችሁን መነካካት ምናምን ከእነሱ ጋር ጊዜ ማሳለፍ ተገቢ ነው ብዬ አስባለሁ። አንድም ለእናንተም ጥሩ ነው፣ ሁለትም የከብቶቻችሁን ጤና የምትከታተሉት ብዙ ጊዜያችሁ ከእንስሳቶች ጋር በማሳለፍ ነው እና እያንዳንዱ ምልክቶች ማየት የምችሉት እያንዳንዱ የጤና ሁኔታቸውን መከታተል የምችሉት በጣም ብዙ ጊዜያችሁን ከከብቶች ጋር ማሳለፍ ስትችሉ ነው። ሌላ ሰው የሚንከባከብላችሁ ምናምን ቢሆንም እናንተ ግን የግድ መገኘት ይኖርባችኋል ብዬ አስባለሁ። እንቁላሎች በጣም ብዙ ይኖሩናል። ምናልባት ባለፈው የምታስታውሱ ከሆነ በኢንኩቤተር ያሳቀፍነው 32 እንቁላል ተበላሽቶብን ገምቶብን ነበር በመብራት ችግር ምክንያት። ኢንኩቤተራችን መፈልፈል ስላልቻለ እንደ ድሮ እንደ ማንኛውም ሰው እንደሚያደርገው በዶሮች ማስታቀፍ ጀምረን ጫጩት ማስፈልፈል ጀምረናል ማለት ነው። ያሳቀፍነው የነበረው እንቁላል 15 እንቁላል ነበር። በነገራችን ላይ ከ15 እንቁላል የተፈለፈልን 11 ጫጩት ነበር፣ ሌሎቹ ተበላሽተው ማለት ነው። ከ11 ጫጩት ደግሞ አሁን 9 ቀርቶናል። 9 ጫጩት የቀረበት ዋነኛ ምክንያት ጠላቶች አሉ እዚህ ቤት ውስጥ የምናሳድጋቸው አብረን ማለት ነው። ጫጩት አይተው የማያውቁት እነ ደረሰና አስካር ጫጩቶቹን ለቅሞ ጨረሷቸው ማለት ነው። ስለዚህ የግድ መዝጋት ኖሮብናል ማለት ነው። በዚህ መልኩ ጫጩቶችን ዘግተናል። ሌላ ቀጣይ የምንጠብቃቸው ጫጩቶች አሉን። ያሳቀፍናቸው 2 ዶሮዎች አሉ። ከዚህ በኋላ 15 እንቁላል ያሳቀፍናቸው። ምናልባት በዚህ ጾሙ የዶሮ የጫጩት ቁጥራችን በእጥፍ ይጨምራል ብዬ አስባለሁ። 20-30 ጫጩቶች ይኖሩናል ብዬ ተስፋ አደርጋለሁ። በማንኛውም ያው ቤታችን ውስጥ ያሉት አዳዲሶቹ ህጻናቶች ቢኖሩ ጫጩቶቹ ናቸው ማለት ነው። ሁሌም ፈረሱ የሚውለው እዚህ ቦታ ላይ ነው። እንደምታዩት በጣም ጥላ የሆነ ቦታ ነው። በዛፍ ስር ነው። በረት ውስጥ አይውልም። በረት ውስጥ ማናውልበት ዋነኛ ምክንያት ፈረሱ የመጣው ከደጋ አካባቢ ነው። የኛ አካባቢ ደግሞ ትንሽ ሞቃታማ ስለሆነ ሙቀት ይችላል ብለን ስለማናስብ ሁሌ ጥላ እንዲያገኝና ፀሐይ እንዳይደበድበው ነው የምናደርገው። የሚውልበትም የሚመገብበትም ቦታ ይሄ ነው ለብቻው ማለት ነው። ፈረሱ የሚውልበት ግን ለአዳር ማታ ማታ ከአህያዋ ጋር አብሮ ጎረቤቱ ነው የሚያድር ይሆናል። ታችኛው በረት ላይ ማለት ነው፣ የጌቶች በረት ላይ። በእርግጥ ፈረሱ ሁሌም እንደዚህ ተጭኖ አይደለም የሚውለው። እንደዚህ የጫንበት ዋነኛ ምክንያት ዛሬ የምንሄድበት አንድ ቦታ ስላለ ነው። ለዛ አዘጋጅቼው ስለሆነ ነው እንጂ ሁሌም ፈረሱ ኮርቻው ወርዶለት ነው የሚውለው ማለት ነው። ያው እንግዲህ ከሞላ ጎደል በረታችንን ዛሬ ጎብኝታችኋል ብዬ አስባለሁ። አህያዋን ባታዩዋትም ማለት ነው። በቀጣይ ጊዜ አህያዋን የምታዩት ይሆናል። ጠዋት በጊዜ ካሜራማናችን ከመጣ ደግሞ እናሳያችሁ ይሆናል ብዬ አስባለሁ። ያው እነዚህ በጎች አድገው በቀጣይ የምንገናኝ ይሆናል እንደ እግዚአብሔር መልካም ፈቃድ። እንደ ሁልጊዜው አዳዲስ ቪዲዮዎች እንዲደርሳችሁ ዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ማጋሩን። በቀጣይ በአዳዲስ ቪዲዮዎች የምንገናኝ ይሆናል። እስከዛው ድረስ ሰብስክራይብ ማድረጋችሁን እንዳትረሱ። ለማንኛውም ስለነበረን ቆይታ በጣም እናመሰግናለን። በጣም ነው የምወዳችሁ ማከብራችሁ። በቀጣይ በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ።